ሰላም ሰላም፣ እንዴት ናችሁ የኔ ቤተሰቦች? አለን። ዛሬም እንደተለመደው መጥቻለሁ። እናንተም ይህን ቪዲዮ መጀመሪያ ሰብስክራይብ፣ ከዛ ላይክ፣ ከዛን የደውል ምልክቷን ነክታችሁ ታበረታቱኛላችሁ። እንደ ሁል ጊዜም አብራችሁን ከጎኔ እንደሆናችሁ ሁሉ ማለት ነው። ዛሬም እንደተለመደው ከ30 በላይ ያሉትን ኮዶች ይዤ መጥቻለሁ። እናንተም እንደተለመደው ከዛ ውስጥ መስፈርታችሁን ኮድ 1 ኮድ 2 እንደሚባለው ሁሉ እንደ በፊቱ ማገናኘቱ ይቀጥላል ማለት ነው። ብዙዎች ተጋብተው እየወለዱ ነው። አልዋሻችሁም። 34 አካባቢ የሚሆኑ በእኔ በኩል የተጋቡ ሰዎች አሉ። አሁንም ይቀጥላል ማለት ነው። እንሄዳለን ማለት ነው። ኮድ 31 ትዳር ፈላጊያችን ወንድ ነው። ከካናዳ የሚኖረው ካናዳ ነው። ሙስሊም ነው። 28 ዓመቱ ነው። የሚፈልጋት ሴት እዛው ካናዳ ወይም ደግሞ ኢሮፕ ያለች ሴት ነው የሚፈልገው። ሙስሊም ነው። ወንድ ነው። ያው እንዳልኳችሁ ነው። 28 ዓመቱ ነው። እሱን የምትፈልጊ አለው በይኝ። ከውጭ ሀገር ኮንታንት እያገኘው ስለሆነ ይቀጥላል ማለት ነው። ኮድ 32 ትዳር ፈላጊያችን ከወሎ ሙስሊም ናት። 25 ዓመቷ ነው። አንድ ልጅ አላት። እሷን የሚፈልግ በውስጥ መስመር ያውራኝ ማለት ነው። ስልኩን እልክለታለሁ። እሷ የምትፈልገው ደሴ ወይም ደግሞ አዲስ አበባ የሚኖር ትለናለች። እችን ኮድ 32 የምትፈልጉ ሰዎች አለው በሉኝ። ኮድ 33 ትዳር ፈላጊያችን ከአዲስ አበባ ኮድ 33 በጣም ወጣት ቆንጆ 25 ዓመቷ ነው። ስራውም አሪፍ ነው። ገቢ ያላት፣ ጥሩ ገቢ ያላት። እሷን የሚፈልግ አለው ይበል። ቢያንስ ቶሎ ማግባት የሚፈልግ ነው የምትለን። እድሜው ከ28 ዓመት በላይ የሆነ ኦርቶዶክስ የሆነ ጥሩ ገቢ ካለው በቂ ነው ትለናለች። ቢቻል ከእናት ወደ ልጅ የተያዘ ቢሆን እመርጣለሁ ትለናለች ማለት ነው። ኮድ 34 ትዳር ፈላጊያችን ወንድ ነው። ወንድ ከአዳማ ትዳር ፈላጊያችን ከአዳማ ነው። እድሜው 33 ነው። የሚፈልጋት ሴት ከ30 በታች ያለች ጥሩ አቋም ላይ ያለች ቆንጆ የሆነች ነው የሚለን። ያው ይሄን የምነግራችሁ በጣም ስላወሯቸው እና በቅርበትም አንዳንድ ፎቶዎች ምናምን ስለላኩልኝ ከእነሱ ጋር የሚሄድ መስፈርት ስለሆነ ነው እየነገርኳቸው ያለሁት። እና አዳማ ያለች ሴት እድሜሽ ከ30 በታች የሆነ ትዳር ፈላጊ አለው በይው፣ አውሪው። የራሱ የሆነ ስራ አለው። መተዳደሪያ ጋራጅ ነው የሚሰራው። እና እሱን የምትፈልጊ ኮድ 34 ብለሽ ላኪልኝ፣ አገናኝሻለሁ ማለት ነው። ኮድ 35 ትዳር ፈላጊያችን አሁንም ወንድ ነው። አዲስ አበባ ነው የሚኖረው። 35 ዓመቱ ነው። ስራ አለው። በጣም አሪፍ ስራ አለው። እሱ የሚፈልጋት ሴት እድሜዋ ከ28 በታች የሆነች ቆንጆ ሴት ካልሆነ አላገባም እያለን ነው። ኮድ 35 በጣም አሪፍ ስራ አለው። ወጣት ነው። እኔም በቅርበት ስለማውቀው ለሱ የምትሆኚ እርግጠኛ ቆንጆ ነኝ ብለሽ የምታምኝ ከሆነ አለው ባዩ ኮድ 35ን አገናኝሻለሁ ማለት ነው። ኮድ 36 እድሜው 25 ነው። ይህን ነገር ስነግራችሁ ግን ኮድ 36 እናቷ ነች ልጇን ፍቅረኛ የምትፈልገውና ለእሷ የሚሆን ጥሩ ጸባይ ያለው እድሜው እስከ 25 እስከ 28 አካባቢ ያለ ትለናለች። እናትየዋ ነች ያወራችኝ። ልጅቷ ምንም አይነት ግንኙነት ከወንድ ጋር ከዚህ በፊት ኖሯት አያውቅም። ስለዚህ ለእሷ የሚሆን ጥሩ የሆነ አብራት ሊዘልቅ የሚችል ጥሩ ጸባይ ያለው ስላለችኝ ከእሷ ጋር የምትሄድ መስፈርት ካለ እባክን አውራት። በጣም ጥሩ እናት ነች። ልጅቷን በጣም ጥሩ ነች። ልጅቷን አላየዋትም እና እሷን የምትፈልጉ ኮድ 36 አለው በሉኝ። እድሜያችሁ እስከ 28 የሆናችሁ ወጣቶች ማለት ነው። ልጅቷ 25 ዓመቷ ነው እና በፍቅር ግንኙነት አብሯ መቆየን ያለችው እና እባካችሁ ካላችሁ ኮድ 36ን አሳውቁኝ ማለት ነው። ዛሬ ኮድ 37 ከክፍለ ሀገር ነው። ከወሊሶ ሙስሊም ናት። ትዳር ፈላጊያችን ሙስሊም 25 ዓመቷ ነው። ወሊሶ ነው የምትኖረው። እውነተኛ ትዳር ፈላጊ የሆነ ወሊሶም ወይም ደግሞ አዲስ አበባ ትለናለች። አንድ ልጅ አላት። በጣም ቆንጆ ነች። በጥሩ አቋም ላይ ነው የምትገኘው። እሷን የሚፈልግ አለው ይበል። ኮድ 37
ሙስሊም ከወሊሶ ነች፣ ሴት ነች። ኮድ 38 50 ዓመቷ ነው። 50 ዓመቷ ትዳር ትፈልጋለች። 2 ልጆች አሏት። ሁለቱም ራሳቸውን የቻሉ ናቸው። ጥሩ ገቢ አላት። ቤትም አለኝ ትለናለች። ሸገር ሲቲ ቤት አለኛ ብላናለች። እሷን የሚፈልግ እድሜው ከ50 በላይ የሆነ ወንድ አለው ይበል፣ ጥሩ ስራ ያለው ትለናለች። ይሄን ያህል ሀብት ያለው ይሁን አልልም፣ እኔም ስላለኝ አገናኘኝ ስላለችኝ ነው። ኮድ 39 ዛሬ ወንድ ነው። ኮድ 39 ይህንን ስነግራችሁ ግን ማለት ነው እዚህ ውስጥ የሚመሳሰል አይነት ከሆነ እዚሁም እያገናኘው ነው እና ሁሉንም ኮዶች እየጠራሁላችሁ አይደለም። የሚመሳሰሉትን እዛው ከዩቲዩብ ውጭ እያገናኘው ነው። ማገናኘቱም ይቀጥላል። እዚህ ላይ የምጠቅስላችሁ የራሳቸውን አይነት መስፈርት እያገኙ ስላልሆነ ነው እና ኮድ 39 ወንድ ነው። 48 ዓመቱ ነው። ሹፌር ነው። የከባድ መኪና ሹፌር ነው። የጅቡቲ ሹፌር። የሚፈልጋት ሴት ከ35 በላይ የሆነች ጥሩ ጸባይ ያላት፣ ማግባት ብቻ የምትፈልግ፣ ትዳር ብቻ ነው የምፈልገው። በጣም ሰው ሹፌሮች ወደ ቤታቸው ሲሄዱ በጣም ጉጉት ውስጥ ነው ያለሁት፣ ቤተሰቦቻቸውን ብለው ሲሄዱ። እኔ ግን አንድ ልጅም ሚስትም ስለሌለ የሚያጓጓኝ ህይወት የለምና የምጓጓበት የምኖርለት ህይወት ስለምፈልግ እሱን የምትፈልጊ 48 ዓመቱ ነው። የጅቡቲ ሹፌር ነው። እባክሻለሁ በይው። ኮድ 40 ዛሬ የመጨረሻችን የትዳር አጋራችን ያለችው ከአዲስ አበባ 22 ዓመቷ ነው። በፍቅር አብሮኝ የሚኖር ፍቅረኛ ነው የምፈልገው ትለናለች። እድሜው እስከ 25 ያለ ብቻ ነው የምትፈልገው። በፍቅር አብሯት መቆየት የሚፈልግ ካለ አለው ይበለኝ። ይህን ይመስላል የዛሬ ቤተሰቦቻችን። ኮዳችሁን እያመረጣችሁ አሳውቁኝ። ማገናኘቱ ይቀጥላል ማለት ነው። ይመቻችሁ። አመሰግናለሁ ባይ